አንድ ሰው ሌላ ሰው ይዞታ ላይ ቤት የሚሰራ ከሆነ ያ ሰውዬ ምን አይነት መብት አለው የሚል አብረን እናያለን። እኔ በኦሮሚያና በፌደራል ፍርድ ቤቶች ጠበቃና የህግ አማካሪ ነኝ። አንደኛ ላይ የምናየው አንድ ሰው የሌላ ሰው ይዞታ ወይም በሌላ ሰው ተመዝግቦ ያለው ካርታ ላይ ቤት የሚሰራ ከሆነ ወይስ ያ ሰውዬ ሳይቃወም ቤት የሚሰራ ከሆነ እሱ መጠየቅ የሚችለው ህገ መንግስታዊ መብት ወይም ለሱ የሚጠበቀው ህገ መንግስታዊ መብት አንድ እሱ የሚኖረው መብት እዛ ላይ ያወጣውን ወጪ መጠየቅ ብቻ ነው የሚል ነው። ይሄ ማለት አንድ ሰው ባለ ይዞታው ሳይቃወም ወይም ባለ ይዞታው የኔ መሬት ላይ ቤት እንዳሰራ ወይም ንብረት እንዳታፈራ ብሎ ሳይቃወም ቤት የሚሰራ ከሆነ ወይም ንብረት የሚያፈራ ከሆነ የራሱ ጥፋት ነው ማለት ነው። የባለ ይዞታው ጥፋት ነው። ለምን ለይዞታው ጥበቃ ማድረግ የነበረበት ባለ ይዞታው ስለሆነ የሚል እሳቤ ስለሚኖረው ከዚህ ጋር ተያይዞ የፌዴሬሽን ምክር ቤቱም አዲስ ውሳኔ በመዝገብ 150 ላይ 2018 ውሳኔ ሰጥቷል። ሁለተኛ ላይ ባለቤቱ እየተቃወመ ቤት የሚሰራ ከሆነ ወይም መብት ባይኖረውም እንኳን የሌላ ሰው ላይ ይዞታ የሚሰራ ከሆነ በራሱ ወጪ ነው እዛ ላይ ያፈራው ንብረት የሚያነሳው ማለት ነው። ከዚህ ጋር ተያይዞ ብዙ የሰበር ውሳኔዎችም እንደተሰጡ ይታወቃል። ለምን አንድ ሰው ከይዞታው መነቀል እንደሌለበትና ህገ መንግስታዊ ጥበቃ ሊደረግለት እንደሚገባ ከዚህ ጋር ተያይዞ ብዙ ውሳኔዎች አሉ። ስለዚህ ዛሬ በአጠቃላይ የምናየው አንድ ሰው የሌላ ሰው ይዞታ ላይ ወይም በሌላ ሰው ካርታ ተመዝግቦ ያለው መሬት ላይ ባለቤቱ ሳይቃወም ቤት የሚሰራ ከሆነ ያ ሰውዬ መጠየቅ የሚችለው መብት ወይም ሊያገኘው የሚችለው መብት በራሱ ወይም ሌላም ሰው ይሁን እዛ ላይ ያወጣውን ወጪ ነው እንጂ ሌላ መብት የሚያጎናጽፈው ጥያቄ ማንሳት አይችልም ማለት ነው። ጠበቃና የህግ አማካሪ ቢኒያም ሽመልስ